ሰላም ጤና ይስጥልን ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ግንባታ እየተጠናቀቀ እንደሚገኝ ገልጾ ፍትሃዊ በሆነ መልኩ ለኮንዶሚኒየም ተመዝጋቢዎች እንደሚተላለፍ ገለጸም። በገላን 25000፣ በንፋስ ስልክ ላፍቶ ክፍለ ከተማ 26000 ቤቶች ይገነባሉ። የቀሩት በሌሎች ቀሪ 16 ሳይቶች ግንባታቸው በፍጥነት እየተከናወነ ይገኛል ሲሉ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ አስታውቀዋል። በበጀት ዓመቱ በ18 ሳይቶች የጋራ መኖሪያ ቤት ግንባታዎች እየተካሄደ እንደሚገኝ ይታወቃል። በተያዘላቸው ጊዜ ለማጠናቀቅ ከመቼውም ጊዜ በላይ እየተሰራ እንደሚገኝ ቤቶች ኮርፖሬሽን አስታውቋል። የኮንዶሚኒየም ዕጣው ሲወጣ ቅድመ ክፍያው ስንት ነው? ሙሉ ክፍያውስ? ይህ ጥያቄ የብዙዎች ጥያቄ ነው። በዚህ የመረጃ ሰዓታችን ከባለ 1 እስከ ባለ 3 መኝታ ቅድመ ክፍያ፣ ሙሉ ክፍያና በካሬ ሜትር ስንት ብር እንደሆነ ጭምር በዝርዝር እንመለከታለን። እንዲሁም ዕጣው ውስጥ ለመግባት ስንት ብር መቆጠብ አለብን የሚለውንም እንመለከታለን። የአዲስ አበባ ከተማ ቤቶች ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበለ ለበርካታ ጊዜ ተመዝግበው እየቆጠቡ ያሉ የቤት ተመዝጋቢዎች በቅድሚያ ይታያሉ ብለዋል። አዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ከ100,000 በላይ ቤቶችን ገንብቶ ለኮንዶሚኒየም ቆጣቢዎችና ለቤት ፈላጊዎች ለማስተላለፍ የሚያደርገውን ጥረት አጠናክሮ ቀጥሏል። ይህ በእንዲህ ያለ ከጥር 7 ቀን 2018 ዓመተ ምህረት ጀምሮ አወዛጋቢ ሆኖ የቀጠለው ጉዳይ ተመዝጋቢዎች አክቲቭ መሆን አለመሆናቸውን እንዲያረጋግጡ የተላለፈው መረጃ ነው። ማንኛውም የኮንዶሚኒየም ተመዝጋቢ አክቲቭ መሆን አለመሆኑን ማረጋገጥ እንዳለበት የቤቶች አስተዳደር አሳስበዋል። ይህንን ለማረጋገጥ የቤቶች ቢሮ መሄድ አያስፈልግም። ማንኛውም ተመዝጋቢ ባለበት ሆኖ በስልኩ ወይም በኮምፒውተር በቀላሉ ማየት ይችላል። በዚህ ቪዲዮ በጣም በቀላሉ እንዴት አክቲቭ መሆናችሁን ወይም አለመሆናችሁን ማየት እንደምትችሉ እንመለከታለን። መረጃው ላልደረሳቸው ለሌሎች ተመዝጋቢዎች ወደ ቤቶች ቢሮ በመሄድ ላላስፈላጊ ወጪና ድካም እንዳይጋለጡ መረጃውን ሼር፣ ሰብስክራይብ እና ቪዲዮ ላይክ በማድረግ እንዲሁም አስተያየታችሁን ኮሜንት ላይ በማስቀመጥ እንደ ወትሮ አብሮነታችሁን እንድታሳዩ በአክብሮት እንጠይቃለን። እስከ መጨረሻው አብራችሁን ቆዩም። በ2005 ዓመተ ምህረት የቤት ምዝገባ አካሂዳችሁ የዕጣ ዕድላችሁን እየጠበቃችሁ ላላችሁ ወገኖች እስካሁን መቆጠብ የነበረባችሁን ዝቅተኛ የገንዘብ መጠንና ወቅታዊ መረጃዎችን እንደሚከተለው አቅርበናል። የምዝገባው ወቅት ሰኔ 2005 ዓመተ ምህረት፣ የቆይታ ጊዜ እስካሁን ጥር 2018 ዓመተ ምህረት 151 ወራት ተቆጥረዋል። በየወሩ መቆጠብ ያለበት ዝቅተኛ የገንዘብ መጠን እንደተመዘገቡበት የቤት አይነት በየወሩ በትንሹ መቆጠብ ያለበት የገንዘብ መጠንና እስካሁን ያለ ወለድ ሊኖር የሚገባው ድምር ውጤት እንደሚከተለው እናቀርባለን። የቤት አይነት ስቱዲዮ፣ ወራዊ ቁጠባ 187 ብር፣ የ151 ወራት ጠቅላላ ድምር 28237 ብር። የቤት አይነት ባለ 1 መኝታ፣ ወራዊ ቁጠባ 375 ብር፣ የ151 ወራት ጠቅላላ ድምር 56625 ብር። የቤት አይነት ባለ 2 መኝታ፣ ወራዊ ቁጠባ 610 ብር፣ የ151 ወራት ጠቅላላ ድምር 92110 ብር። የቤት አይነት ባለ 3 መኝታ፣ ወራዊ ቁጠባ 915 ብር፣ የ151 ወራት ጠቅላላ ድምር 138165 ብር። አክቲቭ ሆኖ ዕጣ ውስጥ ለመካተት ማንኛውም ተመዝጋቢ 151 ወራት ጠቅላላ ድምር ቢያንስ በአካውንቱ መቀመጥ አለበት። ከላይ የተመለከትነው እኛ መቆጠብ ያለብንን የገንዘብ መጠን ነው። አሁን ደግሞ አሁን ባለው የገበያ ዋጋ በካሬ ሜትር መንግስት የሚተምነውን እንመልከት። ለ20/80 ኮንዶሚኒየም ተመዝጋቢዎች በካሬ ሜትር 7997 ብር ነው። 50 ካሬ የደረሰው ሰው 20% ቅድመ ክፍያው 79970 ሲሆን ሙሉ ክፍያው 399850 ብር ይሆናል። ይህ ዋጋ በ14ኛው ዙር ወይም የመጨረሻው ዕጣ ሲወጣ የተተመነ ሲሆን አሁን በሚወጣው ዕጣ በእጥፍ ቢተመን እንኳ ቅድመ ክፍያው 159940፣ ሙሉ ክፍያው 799700 ብር ይሆናል።
ለ40/60 የኮንዶሚኒየም ተመዝጋቢዎች በካሬ ሜትር 11163 ብር ሲሆን ባለ 2 እና ባለ 3 መኝታዎች 40/60 ውስጥ እንደሚካተት ይታወቃል። 80 ካሬ ሜትር የደረሰው ሰው ቅድመ ክፍያው 446520 ብር ሲሆን ሙሉ ክፍያው ደግሞ 1,116,300 ብር ይሆናል። ይህ ዋጋም በ14ኛ ዙር ወይም የመጨረሻው ዕጣ ሲወጣ የተተመነ ሲሆን አሁን በሚወጣው ዕጣ በእጥፍ ቢተመን እንኳ ቅድመ ክፍያው 893,040 ሲሆን ሙሉ ክፍያው ደግሞ 2,232,600 ብር ይሆናል። በአሁኑ ጊዜ የኮንዶሚኒየም መኖሪያ ቤቶች የገበያ ዋጋ በካሬ ሜትር ከ35,000 እስከ 90,000 ብር ድረስ እየተሸጠ ነው። ዋጋው እንደ ቤቱ አቀማመጥና ወደ ከተማው መሃል ባለው ቅርበት ይለያያል። በባልድራስ፣ ጎተራ፣ ጎፋ መብራት ኃይልና ገርጂ የሚገኙ ኮንዶሚኒየም በከተማዋ ውስጥ በጣም ውድ ቤቶች ናቸው። የኮንዶሚኒየም ቤቶች ልማት ፕሮጀክት የተጀመረው የከተማ ደህንነትን ለመቅረፍና ዝቅተኛና መካከለኛ ገቢ ያላቸው ነዋሪዎች የኑሮ ሁኔታ ለማሻሻል ነበረም። የኮንዶሚኒየም ግንባታ ዋናው ዓላማ ዝቅተኛ ገቢ ያላቸው ነዋሪዎች የመኖሪያ ቤት ባለቤት ለማድረግ ነበረም። ቆጣቢዎች የግንባታውን ወጪ ብቻ እንደሚከፍሉና መንግስት መሬት በነፃ ማቅረብን ጨምሮ የተለያዩ ድጋፎችን እንደሚያደርግ ይታወቃል። ይህ በእንዲህ ያለ በአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ለ20/80 እና ለ40/60 የጋራ መኖሪያ ቤት ተመዝጋቢዎች አስቸኳይ መረጃን ይፋ አድርጓል። ሰሞኑን በተለያዩ የማህበራዊ ሚዲያ ገጾች ቀነ ገደብ በማስቀመጥ የምዝገባ ቋት ውስጥ መኖራችሁን አረጋግጡ፣ እንዲሁም ምዝገባችሁን ንቁ ወይም አክቲቭ አድርጉ በማለት እየተናፈሰ የሚገኘውን ሐሰተኛ ወሬ ተከትለው ተመዝጋቢዎች በአዲስ አበባ ቤቶች ልማትና አስተዳደር ቢሮ በመገኘት ላላስፈላጊ ምልልስ እየተዳረጉ ይገኛሉ ብለዋል። ይሁንና ተመዝጋቢዎች ያለምንም ቀነ ገደብ በተቋሙ ዌብሳይት መረጃውን ማግኘት ስለሚችሉ በአካል መምጣት ሳያስፈልግ ማንኛውም ተመዝጋቢ የምዝገባ ሂሳብ ቁጥሩን በማስገባት ንቁ ወይም አክቲቭ መሆኑን ማረጋገጥ የሚችልና አስፈላጊውን መረጃ ማግኘት የሚችል መሆኑን ገልጿል። ተመዝጋቢዎች ቁጠባቸውን በአግባቡ እንዲቀጥሉና ሐሰተኛ መረጃ ከሚያሰራጩ ማህበራዊ ሚዲያዎች ለሚነዙ አሉባልታዎች ትኩረት ሳይሰጡ ትክክለኛና ወቅታዊ መረጃዎችን ከተቋሙ ብቻ እንዲጠቀሙ እናሳስባለን በማለት ተመዝጋቢዎች በቀላሉ ቢሮ ቤት ወይም ያሉበት ሆነው ንቁ ወይም አክቲቭ መሆን አለመሆናቸውን በቀላሉ ማረጋገጥ ይችላሉ ብለዋል። አሁን ደግሞ በቀላሉ አክቲቭ መሆን አለመሆናቸውን እንዴት ማረጋገጥ እንደምትችሉ እንመለከታለን። ክሮም ወይም ጉግል ላይ ወይም ሌላ ሰርች ማድረጊያ ብራውዘር ላይ በመሄድ aahd.et ብላችሁ ሰርች ታደርጋላችሁ። ከዛም በዚህ መንገድ ይመጣል። ላይ የቁጠባ ሁኔታን ያረጋግጡ የሚለውን እንጫናለን። ልክ በዚህ መንገድ ሲመጣም ይሄው የጋራ መኖሪያ ቤት ተመዝጋቢዎች የምዝገባ መረጃ መከታተያ የሚል ይከፈትልናል። እታች ወረድ ስንል የሂሳብ ቁጥሮን ያስገቡ የሚለው ላይ የሂሳብ ቁጥራችንን እናስገባለን። 1000 እዚህ ጋር የሂሳብ ቁጥራችንን ስናስገባ ኮንዶሚኒየም የሚንቆጥብበት አካውንት መሆኑን እርግጠኛ መሆን ይኖርብናል። በዚህ መንገድ ካስገባን በኋላ አስገባ የሚለውን እንጫናለን። ልክ በዚህ መንገድ መረጃው ይመጣልናል። የቆጣቢ መረጃ ይላል። አካውንት ቁጥራችን፣ ስማችን፣ ጾታም 20/80 ወይስ 40/60 የሚለው እንዲሁም ባለ ስንት መኝታ እንደሆነ፣ የተመዝጋቢ ሁኔታ ንቁ ወይስ ንቁ አይደለም የሚለውና የሥራ ሁኔታ የግል ወይም የመንግስት የሚለው ይቀመጣል። በዚህ መንገድ በቀላሉ አክቲቭ መሆን አለመሆናችሁን መመልከት ወይም ማየት ትችላላችሁ።